ኮንፈርሜሽን ሌተራችን ጠፍቶብን እንዴት ፎርጌት አድርገን እንዴት ኮንፈርሜሽን ሌተራችንን አግኝተን ሪዛልታችንን ማወቅ እንችላለን የሚለውን ነገር አብረን እናያለን። አብራችን ቆዩ። ሰላም ቤተሰቦች፣ አሁን ደግሞ የምናየው ኮንፈርሜሽን ሌተራችን ጠፍቶብን ግን ዲቪ ሪዛልታችንን ላላየን ሰዎች የሚሆን ቪዲዮ ነው የሰራሁላችሁ። መጀመሪያ ላይ ጉግል ላይ እንገባለን። ኤንዘን ዲቪ 2026 ሪዛልት የሚለው ላይ እንገባለን። ኤሌክትሮኒክስ ዳይቨርሲቲ ቪዛ የሚለው ላይ እንገባለን። እዛው ላይ ነው ባይዘው ምንም የሚከብድ ነገር የለውም። ቼክ ስታተሳችን ላይ እንገባለን። ኮንቲኒው እንላለን። ኤንዘን ያው እንደ መጀመሪያው ፓርት ተመሳሳይ ነው። ምንድን ነው የሚለየው? እዚህ ጋር ኮንፈርሜሽን ሌተር ስለሌለን ፎርጎት ኮንፈርሜሽን ነምበር የሚለውን እንነካለን። ምክንያቱም ኮንፈርሜሽን ሌተር ስለሌለን ማለት ነው። ስለዚህ የ2026 ነው ወይስ 25 የሚለውን ያስመርጠናል። የ2026ን አይደለም የምናየው። ስለዚህ እዚህ ጋር ላስት ፋሚሊ ኔማችንን እናስገባለን። ይህም ማለት በትክክል መሙላት ይኖርብናል። በደንብ ማለትም ሙሉ ስማችንን ማስታወስ ከራሳችን ስም ጀምሮ ስፔሊንጋችንን ማወቅ ይኖርብናል ማለት ነው። ገብረ ስላሴ ፈርስት ኔም ደግሞ MDLA መቅደላ ከዛም በኋላ የተወለድንበትን መንዝ እናስገባለን። 9 እናደርገዋለን። ይሄኛው ደግሞ 27 በፈረንጅ ማለት ነው 1993። እንዴት ነው የሞላሁትን አላቅም። ማለትም የዛኔ ዲቪ ሎተሪ ላይ የሞላሁትን አላቅም የምትሉ ሰዎች ያው ዲቪ በምንሞላበት ጊዜ የምንጠቀመው ስፔሊንግም ሆነ በርዝዴታችን እንትናችን ላይ ያለውን ስለሆነ ማለትም ይሄ ፓስፖርታችን ላይ ያለውን ስለሆነ እሱን መሙላት ነው። ምንም የሚከብድ ነገር የለውም። ከዛም በኋላ ኢሜል አድሬሳችንን እናስገባለን። gmail.com gmail.com እንለዋለን። gmail.com የምትለውን ነካታለሁ። ኤንዛይም PMKH ከዛ በኋላ ሰብሚት እንለዋለን ማለት ነው። ይኸው ባይ ዲፎልት ሰጥቶናል ማለት ነው። አሁን ባይ ዲፎልት ያስቀምጥልናል ሰብሚት ስንለው ማለት ነው። ስለዚህ እኔ ፎርጌት አድርጌው ነበር አይደለ? ስለዚህ ይሄንን ኮንፈርሜሽን ሌተርን አስታውሶኛል ማለት ነው። ስለዚህ የሞላሁትንም ባይ ዲፎልት አምጥቶታል። ኤንዘን ምንድነው የምናደርገው? አራተኛ ላይ አውተንቲኬሽን የሚለው ላይ ያው የሚያስገባል የሚጠይቀንን ካራክተር ማስገባት ማለት ነው። ስለዚህ ቢን አስገብተናል፣ አር አስገብተናል፣ ቢ አስገብተናል፣ አር ማለት ነው። ከዛም በኋላ ሰብሚት ማለት ኤንዘን ይኸው ከቀደሙ ጋር ተመሳሳይ ነው። ፎርጌትም ባላረገው ሃዝ ኖት ቢን ሰሌክትድ ነው የሚለው ቤተሰቦቼ። ስለዚህ በሚቀጥለው እንዳልኳችሁ እንሞክራለን። ምንም የሚከብድ ነገር የለውም፣ ቀላል ነው። በዚህ መሰረት ሪዛልታችንን ማወቅ እንችላለን ማለት ነው። እወዳችኋለሁኝ ቤተሰቦቼ። ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ማንኛውም ቀላል የሚመስሉ ማለትም ማንኛውም ከባድ የሚመስሉ ግን እጅግ በጣም ቀላል
ስልካችንን በመጠቀም ብቻ የምናደርጋቸውን ማንኛውም አይነት የምንሰራቸውን ስራዎች አንድ ላይ ሆነን እንሰራለን ማለት ነው። እወዳችሁ ያው ሁሉንም ነገር እንዳያችሁት ነው። ምንም የሚከብድ ነገር የለውም። ኢንተርኔት ቤት መሄድ አይጠበቅብንም። ጀስት ስማርት ስልክ ካለን ራሳችን ኮንፈርሜሽን ሌተራችንን በመጠቀም የዲቪ ሪዛልታችንን ማወቅ እንችላለን። ይሄንንም ማየት ችለናል። ፎርጌት ከሆነ ደግሞ እንዴት ማየት እንደምንችል ያው ቀደም ሲል ባቀረብኩላችሁ ሪካርድ አይታችሁታል። ያው ቀላል ይመስለኛል። እንደዚህ አይነት ወቅታዊ የሆኑ መረጃዎችን እና የተለያዩ ነገሮችን እንዳሰሳ አደርጋለሁ በዩቲዩብ። እባካችሁን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቤተሰብ ይሁኑ።